ፋኖችም እንትላቸዋለን እውነት ተናገር ነቢ ቅልቅል የለበትም እውነታውን ነው የምናገረው የሚሉትን አይኖሩትም 4 ነጥብ አይሰነዝሩትም እውነት ተናገር ነቢ ፋኖችም እንትላቸው ስላንተ ነገራቸው ያነቀን ሲደርስብህ ሌላ ሰው ሆንክባቸው ፋኖችን እንትላቸው ኦኬ እነሱ ብቻ አይደሉ እኔ ራሴ እየጠበቅኩ ነበር ጄይ ስሞን ከልጅነትሽ ጀምሮ ፈልጊው ከድህነትሽ የሚያላቅሽ ነገር ነበር ታለንትሽን አልከድ ከግሩፓችሁ ውስጥ እንደውም ሰው መመስዩ አንቺ ነሽ ኤኬን ተዋት ኤኬ ታለንትን ፊትም ምንም ነገር ሶስታችሁ አንድ የሚያስማማችሁ ነገር አለ ምንም አለመኖራችሁ ስለት የላችሁም ብረት የላችሁም ቺክ የላችሁም ዝና አልነበራችሁም አሁን የምታዩት ሁሉ ነገር እኔን ተሰርባችሁ ያመጣችሁት ነው ጄይ ስሞን እኔን ተውና ፋኖችን ፍራ የመላጣል በእኔ ነው ፌመስ የሆነው ትላለህ አይ እንመለስበት ኢትዮጵያ ውስጥ ዱር እያለ ምናምን ነገር የሌለ በቃ ላይፋችን ክሬዚ ነው እዚህ ምናምን እዛ እንዳልተወለድኩ አሁን የምዘፍንለትን ላይፍ በደንብ አድርጌ ነው ያኔ ፈላ ነበርኩ